ግዴላችሁ እመኑኝ ሁሉም ነገር ያለው በአላህ እጅ ነው ከሱ ይጀምራል እሱ ዘንድ ያበቃል ሰዎች ለነገሮች ሰበብ ይሆኑ እንጂ ምንም ማድረግ አይችሉም ሊያደርጉ ማቅም የላቸውም ስለዚህ በሰዎች በር ላይ ብዙም አትቆሙ ከፈጣሪያችን እንጂ ከፍጡራን አንከጅል ሲጀመር አላህ ተዓላ ማን ነው ባሪያዬ ለምኑኝ የምሰጠው የሚል ጌታ ያለ እንዴት ከሰዎች እጅ እንጠብቃለን በአላህ አላህ ተዓላ የሰውን እጅ ያስጠብቀን በእርግጥም ለሰው ልጅ ሰው ሰበብ ነው የሚሆነው በሰዎች ዘንድ ነው ለሰዎች ተደራሽነት የሚኖረው ግን ሁሌም ቢሆን አላህዬ ካንተ እንጂ ከሰዎች የምንጠብቅ ባሪያ ታድርገን اللهم آمين يا رب كن يلوى كمن نشاء